የካላፊዮሪን ሴቭ የተመለከታችሁ ብቻ ነው ስለዚህ ቪዲዮ የምናወራው። ከዛ በፊት ግን አካውንቴ በጣም ስለተመታ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። በደንብ የእግር ኳስ መረጃ ለእግር ኳስ ቤተሰብ እንዲዳረስ እየሆነ ስላልሆነ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ካላፊዮሪ ኦልሬዲ ኦፍ ባላንስ ነበረ። ምንም ራሱን አልጠበቀም ነበረ ዲፌንስ ሲያደርግ ማለት ነው። ግን ህይወቱን የሰጠው ማለት እንችላለን። ትላንትና አርሰናል ከኤቨርተን ጋር ባደረገው ጨዋታ ላይ እንግዲህ ነው ይህ የተከሰተው። ዲፌንሱ ምን ይመስል ነበር የሚለውን እንመልከትና ትንታኔ እንሰጥበታለን። እዚህ ጋር እንደተመለከታችሁት የአርሰናል የተከላካይ ክፍል ማለት ነው ስትረች አድርጎ ነበረ። በዛን ሰዓት ላይ ጫና የነበረው አንደኛ ካላፊዮሪ፣ ሁለተኛ ደግሞ ዴቪድ ራያ ላይ ነበረ። ግን ካላፊዮሪ እንዴት ሴቭ ማድረግ ቻለ? ድዋይት ሚክኒል ኦልሬዲ ኢንሳይድ ደ ፔናልቲ ቦክስ ነበረ ኳሱን ሪሲቭ ያደረገው። ካላፊዮሪ ባይኖር ኖሮ ለዛውም ኦፍ ባላንስ ሆኖ ማለት ነው ያንን ኳስ ባይመልሰው ኖሮ ማለት ነው ቀጥታ ግቡ ይገባ ነበር ማለት እንችላለን። ካላፊዮሪ ምን አይነት ሴፍ ነው ያደረገው ሲባል ሰምታይምስ ላይክ ይሄ ስኮርፒዮ ዲፌንስ የሚባሉ አይነት ነው። አሁን ለምሳሌ ሰን ስፖርት ላይ የገለጸው ስኮርፒዮ ዲፌንስ የሚባል ያልተለመደ አይነት ነው። በተለይ ደግሞ ካላፊዮሪ ሴቭ ያደረገው ኳስ ማለት ነው አርሰናል 1-0 ከመመራት በደንብ አትርፎታል። ስለዚህ ይህንን እግር ኳስ የተመለከታችሁ ማለት ነው ኮመንት ሴክሽን ላይ ሀሳብ አስተያየታችሁን በተለይ ደግሞ ስለ ካላፊዮሪ ዲፌንስ አስቀምጦልኝ